የህዳሴ ግድብ ወደ ኋላ ከ205 እስከ 10 ኪሎ ሜትር ተኝቷል። ዛሬ as of today 200 ፕላስ ኪሎ ሜትር ወደ ኋላ ተኝቷል። ዛሬ የህዳሴ ግድብ ወደ ታች ጥልቀቱ 133 ሜትር ደርሷል። ዛሬ ህዳሴ ግድብ የጣናን ሐይቅ ደብል አድርጓል። ዛሬ ጣና 30 ፕላስ ኦር ማይነስ 30 ቢሊዮን ነው። ይሄ 62.5 ነው። ደብል አድርጓል። የጣና ውሃ ስፋቱ ብቻ ሳይሆን በጣም ሻሎ ነው። 13-14 ሜትር ነው ጥልቀቱ። ይሄ 133 ገደማ ሜትር ጥልቀት አለ። በጣም ዲፕ ነው ማለት ነው። ወደ ታችም ወደ ኋላም ወደ ጎንም በጣም ሰፊ ስለሆነ የጣናን ደብል ውሃ ሆኗል። ምን ማለት ነው ይሄ? 62.5 ቢሊዮን ሜትር ኩቢክ ውሃ ማለት ምን ማለት ነው? ጀስት ውሃ ገደብን ያዝን ማለት ነው? በገንዘብ ቢሰላ በጊዜ ቢሰላ በሰው ህይወት ድጋፍና ምክንያትነት ቢሰላ ምን ማለት ነው የሚለውን ደግሞ ማየት ያስፈልጋል። 1 ሜትር ኩብ ማለት 1000 ሊትር ማለት ነው። 1000 ሊትር ማለት ነው። እንደ አንድ ተቆጥሮ 62.5 ቢሊዮን ሜትር ኩቢክ ውሃ ነው። አሁን በመጠጥ ውሃ እናስበው። አንድ ሰው በቀን 3 ሊትር ውሃ ይጠጣል። ኢን አቨሬጅ ብለን ብንወስድ አንዳንዱ ከዛ በላይ አንዳንዱ በታች ሊሆን ይችላል። ግን 3 ሊትር ብንል 1 ሜትር ኩብ ውሃ በወር 3 ጊዜ 30 ብንል 90 ስለሆነ 90 እያልን በ12ቱ ብናስብ ኦልሞስት 1000 ሜትር ኩብ ውሃ አንድ ሰው ይጠጣል ማለት ነው። ይሄ በብዙ ሰዎች ስናስበው አንድ ሰው 1 ሜትር ኩብ ውሃ ቢጠጣ 62.5 ቢሊዮን ሰው ለአንድ ዓመት የሚጠጣው ውሃ ይዘናል ማለት ነው። የዓለም ህዝብ 62 ቢሊዮን አይሞላም። ከ8 በላይ ነው። ግድ የለም 10 እናድርገው። 10 ቢሊዮን ህዝብ በቀን 3 ሊትር ውሃ ቢጠጣ ለ6 ዓመት ይሄን ውሃ ብቻ እየጠጣ የዓለም ህዝብ ይኖር ይችላል ማለት ነው። ቁጥሩን ጨምሬ 10 አድርጌው በቀን 3 ሊትር አድርጌ 6 ዓመት ይጠጣው ይችላል ማለት ነው። የዓለም ህዝብ ደግሞ በጣም በርካታ የሚጠጣው ውሃ ስላለው ከኛ አይሻማም ብለን ካሰብን ያን 10 ቢሊዮን ወደኛ ወደ 100 ሚሊዮን ብናሳንሰው 100 በ10 እያደረግን ምን ያክል አመታት የኢትዮጵያ ህዝብ ፍሬሽ ውሃ 7 ፒኤች ነው። በጣም ንጹህ ውሃ ነው። የተፈጥሮ ንጹህ ውሃ ነው። ምን ያክል ዘመን ሊጠጣው እንደሚችል ማሰብ ይቻላል። ኢነርጂውን ወደ ጎን ትተን ንጹህ መጠጥ ውሃ በመጠጣት ብቻ እንኳን ቢሰላ እጅግ አስደማሚ ሚራክለስ የሆነ ውጤት ነው። በጣም የሚደንቅ ውጤት ነው። ያው እንዳያችሁት ህዳሴ እንኳን ስራው ከአንዱ ጫፍ አንዱ ጫፍ ተጉዞ ማየትም አድካሚ ነው። ተጉዘን ደከምን አይደል? ቀላል ስራ አይደለም። ሰዎች በቲቪ እንደሚያዩት አይደለም። ህዳሴን በንግግር ልገልጠው አልችልም። በቪዲዮ ሊገለጥ አይችልም። ህዳሴ ከቪዲዮ በላይ ነው። ህዳሴ ከንግግር በላይ ነው። ብዙዎች አይተው ነክተው ካላዩት በቀር ምን ያህል ግዙፍ ስራ እንደሆነ መገንዘብ ያስቸግራል።